የኔ ልዕልት ወይ ንጉስ ታስታውሻለሽ? በፊት እኮ ልብሴን የቀየርኩ ስትገቢ ትኮረመሚ ነበር። ያኔ ማፍር ስለነበር ነው። አሁንስ? እንዴ አሁንማ ተኝቼበት እያደርኩኝ የምን ማፈር። ሲጀመር እኔና አንቺ እኮ መተፋፈር ያለብን ሰዎች አይደለም። ባልና ሚስት ከአንዱን ሲቀዳሉ አይደለም የሚባል። ግን አንቺን ባይሰጠኝ ምን ሆን ነበር እንዴ? ከአንተው ግራ ጎን ተፈጥሬ እንዴት ነው ያንተ አካልም አልሆነም? እሱስ ልክ ነሽ። እና አቶ ባልየው ወይ ሚስትየው የስራ ሰዓት እየረፈደብህ እኮ ነው። እንዴ ይርፈዳ፣ ቅረም ካልሽኝ ይቀራለሁ። እንደዛማ አይሆንም። እንዴ ካልተሰራ እኮ አይኖርም። እሱማ ልክ ነሽ። ባይሆን ልብስ ላለብስ ምን ያለ ቲሸርት እኔ ላይ ተጣብቆ ለዘላለም ባይወልቅ። እንዴ ለምን? ምክንያቱም የአንቺ እጆች ስላለበሱኝ። እንደዚህ ከሆነማ ሁሌም ነው ማለብስ። በደስታ ነው። ምንም ብታደርጊኝ እሺ ነው የምልሽ። ጽዬ ድገሚ። እንዴ አንተ ቆይ ፍቅር ያገረሸብህ እንዴ? ሁሌም እንዲያገረሽብኝ እኮ ነው የምፈልገው። ኪራዬ ረፈደብህ እኮ። ይርፈዳ፣ የራሱ ጉዳይ።